እጣው አልቋል። ውጤት ተስፋ ግሮሰሪ። አውች እንዴ! ታንክስ ላቪቱ አመሰግናለሁ ነበር ያልኩ። እኔስ ቢሆን እያየሽ እጂ አትደናበሪ ነው ያልኩሽ። ኦ እንደዛ እንደ ያልከኝ ምን ያልኩሽ መስሎሽ ነበረ? ስልክ ቁጥርሽን? አይ የእንግሊዘኛ ትርጉሙ ደስ ይላል። እኔም ስልክ ቁጥሬን ብሰጥሽ በጣም ደስ ይለኛል። ሌላ አይደለም፣ ድጋሚ መንቀፋት የመመታት ሐሳቡ ካለሽ ቀድሜ እንድዘጋጅ ነው። እሺ በለያዝ 09 አረ እሺ ስክሪፕቶዬ ቆይ እዚህ ጋር ነው እንዴ ወንድሜ? ምን እያልካት ነው? እጣ መዝግቢልኝ እያልኳት ነበር። እንደውም እንኳን መጣ፣ ከሴት ወንድ ይሻላል። አንተ መዝግብልኝ። አዎ አንደኛ እጣ 32፣ ሁለተኛ እጣ 45፣ ሶስተኛ እጣ 89። ጻፍከው? ቴንኪው ስጠኝ። አመሰግናለሁ። እጣ የሚወጣው 09 ቀበሌ መሆኑ እንዳይረሳ። እደውላለሁ። ሰዓት እኮ ደረሰ። ዛሬ ግን አለባብሴ እንዴት ነው? ለኢንተርቪው ይሆናል አይደል? አዎ አምሮብኛል አይደል? ትንሽ ጫማችን ይጸዳ። ኡፍ ይሄ ጫማ ደግሞ ምንም ማባራ አይችልም እኮ። ሄይ ስሬላም እንደ ሰውዬ ምንድነው የሰው መንገድ ዘግቶ ማጠቅ? ስራ አለኝ። ታይዋቀዋለሁ። ባለፈው ስልክ ሲሰረቅ አስመልሰልኝ አልኩሽ እኮ እሱ ነው። ያ ጅሉ አንቺ አራፊ እንዴት ነህ ማይኮ? ደህና ነኝ። ስልክሽ ደህና ነው? ደህና ነው። ደግሞ ሐሙስ ዕለት የአርሴማ ጽዋ እኛ ቤት አለ እና ትጠጫለሽ አይደል? መተሽ ጽዋ። ኧረ እመጣለሁ። አርሱ አሳከከኝ። ልከክ እሺ ከክ እሺ እሰይ እሺ በቃ ቻው። እንዳትቀሪ። እሺ አልቀርም። አንቺም ሸል በእናትሽ አያሳዝን? እኔ ግን ታውቂያለሽ ሳየው የሆነ መልኩ አዲስ አልሆነብኝም አይደለ? እኔ ራሱ እያልኩኝ ነበረ። ለነገሩ ታየው አንቺ ስላወቅን አላወቅም። እንደዛ አይባልም። አብረን ስላደረን ብቻ አብረን ትሆናለች ብለን እንዳታስብ፣ ተሳስተሃል። እንዴት? አልገባኝም። የምትሰራውን ስራ ያላየው እንዳይመስልክ። እንዴ ኬቢ ታዲያ ማንኛውም ስራ እኮ የተከበረ ነው። ደግሞ የሚሰራ ወንድ ማበረታታት ነው ያለብሽ። እኔ ማከበርክ ብር ሲኖርክ ብቻ ነው። ደሃ ሁልጊዜም ደሃ ነው። ኪራ የቱ ጋር ነህ? አው እያየሁሽ ነው። በዚህ በኩል ከፍ በይ። አው እያየሁህ ነው። ይሄኛው ካፌ ግን አይመቸኝም። ቤትን ቀይር። እዚህ እኮ ነው የምሰራው። የዚህ ቤት ማናጀር ነኝ። ሰሞኑን የሰው እጥረት ስላለ እዚህ ምን ሆነ ይሻላል። ኦኬ በቃ እሺ። የኔ ፍቅር አለቃ እና ፍቅረኛዬን ተዋወቃት። ኬቢ ይባላል። የዚህ ቤት ባለቤትና አለቃዬ ነው። ተዋወቁ። አንዴ ስልክ አንስቼ ልምጣ። ለምን ዋሻኝ? ደግሞ ለምንድን ነው ያልነገርከኝ? የዚህ ቤት ባለቤት ከሆንኩ አብረሽኝ ትሆኛለሽ። አስተናጋጅ ከሆንኩ ደግሞ አብረሽኝ አትሆኚም ማለት? እንደዛ ለማለት ፈልጌ አይደለም ኬቢ። እንኳንም በጊዜ አወቅኩሽ። ምን ፈልገሽ እንደመጣሽ አላቅም ነበር። እኔ አፈቀርኩሽ ወደድኩሽ እንጂ ሌላ ያልኩት ነገር አለ? አረ የለም እኮ
ለኔ ይሄ ይገባኛል? ኧረ በፍጹም እኮ ምንድን ነው እንደ ዘገምተኛ ስሬ እኮ የምትለው? ማለት ምን ማለት አለው? ቆይ ስለማን ነው እያወራ ያለው? ስለ ስንዱ ነው። ስንዱ እላይ ሰፈር ያሉት እትዬ ስንዱ። ስነ ስርዓት። ገና ለገና በእድሜ ስለበለጡኝ ማን ነው ስለበለጠችኝ እትዬ መባል አለባት? አረ የለባቸውም። ማን ነው የለባትም እኮ። ቆይ ምን ስትል ነው እሳቸው ጋር የደረስከው? ባኪሽ ስምምነት ነበር። ምን ተይኝ እስቲ። የምትፈልገውን ካገኘሽ በኋላ ሸመጠጠችኝ እንጂ። ምን ሸመጠጠችኝ ትላለህ? ሸመጠጡኝ በል እንጂ። ቆይ ስምምነታችሁ ምንድን ነው? እኔ በጉልበቴ እሳቸው በብራቸው እንድንጠቃቀም ነዋ። እናማ ጉልበቴን መስዋዕት አድርጌ ስጨርስ ክፍያውን ከለከሉኝ። እኚህ በልቶካች። ሲጀመር አንተ ሹገር ጋር ምን አባት ትሰራለህ? ያው በእድሜ ከሚበልጡ ሴትዮ ጋር። ሴትዮ እድሜያቸው ከችግሬ ይበልጣል? ሁሉም ስልጣኔ መስሎት እንዲህ ያለ ነው የህይወቱን ፈተና ጣሪያ ላይ የሚሰቅለው። ችግርን ደግሞ በስራ እንጂ በእንደዚህ አይነት መልኩ አታስወግደውም። ዝም በይ እባክሽ። ስንቱ ነው እንደዚህ እያለ የህይወት አቅጣጫ መስመሩን እየሳተ ያለው? አገኛለሁ ብለህ መሞትም አለ። ተጠንቀቅ።